የትናንትናው ከባድ ሸክም ከወንዙ የተማርነው የሕይወት ትምህርት። በአንድ ረጭ ባለና ሰላማዊ መንደር ውስጥ በሚፈስ ወንዝ አጠገብ ሳሚ የሚባል አንድ ሰው ይኖር ነበር። ሳሚ በአንድ ነገር በጣም የታወቀ ነበር፤ በጀልባ ቀላቢነቱ፣ ዋናተኝነቱ። በየቀኑ መንደርተኞችን በጀልባው ወንዙን ያሻግራቸው ነበር። በማዕበልም ሆነ በጸጥታ ጊዜ ሳሚ ሁልጊዜ ጽኑና ታማኝ ነበር። ነገር ግን በዚያ በተረጋጋ ፊቱ በስተጀርባ ማንም ሰው ሊያየው የማይችለውን ነገር ተሸክሞ ነበር። በልቡ ውስጥ በጣም ከባድ ሸክም ነበረው። ከዓመታት በፊት በዚያው ወንዝ ላይ በደረሰ አሰቃቂ አደጋ ታናሽ ወንድሙን አጥቶ ነበር። ከዚያች ቅጽበት ጀምሮ ሁሉም ነገር ተቀየረ። ሳሚ ራሱን ይወቅስ ነበር። ቀናት ባለፉ ቁጥርም ትዝታው እየከበደው መጣ። ምን ተሳሳተ? ምን ማድረግ ነበረብኝ? ምንስ ብቀይር ይሻል ነበር? እያለ በሐሳቡ ደጋግሞ ያወጣና ያወርድ ነበር። ቀስ በቀስ ያ የፊቱ ፈገግታ ጠፋ። ማታ ማታ በእሳት ዳር ያሳልፈው የነበረው ሳቅና ጨዋታም እንደ ጉም በነነ። መንደርተኞቹ እንኳ ሳይቀሩ አስተዋሉ። ሳሚ የቀድሞ ሰው አልነበረም። እንቅስቃሴው ዝግ አለ። ንግግሩ ቀነሰ። ጥልቅና ከባድ የሆነ ዝምታንም ተከናነበ። አንድ ቀን ጠዋት አሚና የምትባል አንዲት ትንሽ ልጅ ወደ ጀልባው መጣች። ብሩህና የማወቅ ጉጉት የተሞሉ አይኖች እንዲሁም ለስላሳ ቢምስ ነበራቸው። ጋሺ ሳሚ ስትል ጠየቀችው። ሁልጊዜ ለምን እንዲህ ታዝናለህ? ሳሚ ለአፍታ ቆም አለ። ወደ ወንዙ ተመለከተ። በመቀጠልም ወደ እሷ አየ። የልጄ በጣም ከባድ ነገር ተሸክሜ ነው አላት በቀሳ። የትናንትናን ሸክም። አሚና ራሷን ዘመም አደረገች። ግን ጋሺ ሁልጊዜ ትናንትናን ተሸክመሽ የምትጓዝ ከሆነ ዛሬን እንዴት ልታየው ትችላለህ? እነዚያ ቃላት በአየር ላይ ቀሩ፣ በሳሚም ልብ ውስጥ ታተሙ። በዚያኑ ምሽት ሳሚ በወንዙ ዳርቻ ብቻውን ተቀመጠ። ውሃው ሳያቋረጥ፣ ወደ ኋላ ሳይመለስ፣ ወደፊት ብቻ ሲፈስ ተመለከተ። በዚያች ቅጽበትም አንድ ታላቅ እውነት ተረዳ። ወንዙ መቼም ቢሆን ወደ ኋላ አይይዝም። ለአለፈው ነገር አይጨነቅም፣ አይቆጭም። በቀላሉ ወደፊት ይፈሳል። እሱም ቢሆን እንዲሁም ማድረግ ነበረብኝ። ሳሚ ሁልጊዜ ራሱን ሲጎዳ እንደነበረ ተገንዘበ። ወደፊት ብቻ እንድትጓዝ በተሰራች ጀልባ ላይ ያለፈውን ታሪክ ለመጫን እየሞከረ ነበር።